እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? ሙቅ ያለ ወሬ ይዛችኋል አላችሁ። እንዴት ናችሁ? ቆየው ብድር ምናምን እያልን የገባው እንዴት ናችሁ? እንዴት ከረማችሁ? አላችሁ ወይ? ዕለተ ዓርብ ነው፣ ምሽት 3 ሰዓት ነው። ደማቆቹ ተጀምሯል። በኢትዮጵያ የፊልም ኢንዱስትሪ ውስጥ ጥራት ሲባል የማይረሱ ነገሮችን እየሰሩ ካሉ ድንቅ ባለሙያዎች ጋር የተገናኘ ነው። ሄኖክ አየለ፣ ሰሞን ይስማው፣ ሶሚክ። እኔ እቺን ብቻ ነው የምለው። ከዛ ምንድነው ማድረገው? ራሳችሁ እንድታስተዋውቁ ነው እድል የምሰጠው። 30 ሰከንድ ሁኔታውን አይቼ ልጨምርልህ እችላለሁ። 25 ሰከንድ ቀስ። እሺ፣ ሄኖክ አየለ እባላለሁ። እኔ የፊልም ባለሙያ ነኝ። በአብዛኛው በፊልም ዝግጅት ውስጥ ነው ያለሁት። የቴሌቪዥን ድራማ ማዘጋጃለሁ። በጣም አሪፍ። የሱ የተረፈውን ኬኒ ሰከንዶች ተጠቅማ። እሺ፣ ሰሞን ይስማው እባላለሁ። ፊልም ሰሪ ነኝ፣ ዳይሬክተር፣ ሲኔማቶግራፈር እና አሁን ደግሞ ፕሮዲውሰር። በጣም አሪፍ። በጣም የሁለታችሁም አድናቂ አክባሪም ጭምር ነኝ። ከሶሚክ ጋር ለመጀመሪያ ጊዜ ነው እንዲህ የተገናኘ ነው። ሄኒን ግን በጣም ብዙ ጊዜ ሬዲዮም ላይ ምናምን ደጋግሜ ኢንተርቪው አድርጌዋለሁ እና የሁለታችሁንም ስራ በጣም አደንቃለሁ፣ በጣም አከብራለሁ። እዚህ ቴብል ላይ ደግሞ ስላገኘኋችሁ በጣም ነው ኩራት የሚሰማኝ። ልመለስ ወደ ስራዬ ወይስ አድናቆቴን ልቀጥል? በጣም አሪፍ። ስለዚህ ደማቆቹ ላይ መጣችኋል። ጥያቄዎች አሉን። እነዛ ጥያቄዎች እዚህ ከመምጣታቸው በፊት ለህዝብ ተበትነዋል። አብዛኛው ህዝብ የሚሰማውን መልሷል። ብዙ ሰው ደግሞ የመለሰው ለዚህ ውድድር ልክ ነው ተብሎ ይወሰዳል። ስለዚህ ወደ ውድድሩ ቀጥታ ከመግባታችን በፊት እኔ ሰፈር ውስጥ ወይ ደግሞ አካባቢ ላይ ስራ ቦታም ሊሆን ይችላል፣ በበጎ አድራጎት ድርጅቶች ወይ በግለሰብ ደረጃ እንደው የሆነ ቀን የወደች ሻይ ነገር ባገኝ ብሰጠው ወይ ብሰጣቸው ብለህ የምታስባቸው ሰዎች አሉ? አሉ። በደንብ አሉ። በደንብ ንገረን እስኪ። እንደዚህ ለስኬት ምናምን የሚታጣሩ ሰዎች ግን የተወሰነች ነገር ማግኘት የሚፈልጉ ሰዎች አሉ። እንደዚህ አስቤ እንዲህ ባገኝ የሚሉ ሰዎች። ከዛ ውስጥ እንግዲህ አንድ በቅርብ የማስበው ሰው ይመጣልኛል ቀድሞ። ስለዚህ እሱ አለ። ይህንን ውድድር እያደረገን አንተ እሱን አስብ። እሺ፣ በጣም አሪፍ። ሶኒክስ ምንድነው መታገዝ ያለበት ሰው? አንተ አሁን ድንገት የሆነ ሰው መጥቶ የሆነ ብር ሰጥቶ ለሆነ ለተቸገረ ሰው ስጥ ቢልህ ወይ ለሆነ ድርጅት አድርግ ቢልህ ማን ነው ቀድሞ አይምሮ ውስጥ የሚመጣው? ውድድሩ አልጀመረም። ገና ነው። ስንት ነው ብሩ ግን? 20 ሺህ ብር። ያካፍለናል። ይሄ 10 ሺህ ነው። ስለዚህ ያሸነፈ ሰው ላሰበው ላቀደው ነገር ይሰጣል ነው። ጥሩ። እሺ አለ በእኔ ማሰቡት። በቃ ስለዚህ ተናግረናል ነው። ነግራችኋል። በጣም አሪፍ። እያንዳንዱ 1 ሺህ ብር አለው። ያው ከመጀመሪያ ጀምሮ እንደው ውድድሩን ሞቅ ለማድረግ በ2000 ትጫወታላችሁ። የመለሰ ሰው 2000 አሸናፊ ይሆናል። ስትመልሱ እያነሳችሁ እንድትወስዳላችሁ። ምናልባት ተመሳሳይ መልስ ላይ ከሆናችሁ ቀድሞ ይህንን እንደዚህ የመለሰ ሰው ነው ነጥብ የሚያዝለት። ይህንኑ ነው የምትወስዱት። ስለዚህ ተመሳሳይ ያልሆነ ግን ሁለታችሁም ስህተት ከሆናችሁ ይሄ እሱ ነው። በዚህ ጋር መጥቶ እንዲመልስ ነው። ስህተት ከሆናችሁ ሁለታችሁም እኔ እበላችኋለሁ። ቀጣዩ ዙር ላይ ግን መልሼ እሰጣችኋለሁ ማለት ነው። ግልጽ ነው። በጣም አሪፍ። ወደ ጥያቄው እንግባ። እሺ፣
ግንቦት ሲባል ወደ ሐሳቤ ቀድሞ የሚመጣው ግንቦት 20 ነው። እሺ እኔ ቀድሞ ግንቦት ሲባል አንተ አይምሮስ የሚመጣው ግንቦት 20 ነው። እኔ ውስጥ እንኳን ሌላም ሊኖር ይችላል። እሺ ህዝቡ ግን ግንቦት ልደታ አለ። ግንቦት ልደታ አለ። እሺ ግን አሁን ያው ከኛ ወጣትነት እድሜ ጀምሮ በጣም የሚታወቀው ግንቦት 20 ስለሆነ ከመንግስት ፍንቀላውም ከምኑ ግንቦት 20 አይ ቲንክ እና ትክክል ሊሆን ይችላል ባይ። በጣም አሪፍ ሶንክስ። እኔ ግንቦት ሲባል ሰው አእምሮ ላይ የሚመጣው ደረቅ ወር ይመስለኛል። ፀሐያማ ግንቦት ደረቅ ወር ነች። አይ ቲንክ ግንቦት 20ን አት ሳም ፖይንት እንደ ሶሳይቲም ትንሽ እንትን ብሏልና ዲታችመንት አለውና ሰው ያስበዋል ብዬ አላስብም። እንደው ቢፈልግ እንኳን ቢመጣበት እንኳን ሜንሽን ላይ ያደርገው ይችላል። ዝም ብሎ ካለው ነገር አንፃር ላይለው ይችላል። አንተ ግን ግንቦት ሲባል ወዲያው ደረቅ ግንቦት ልደታ አለ ደረቅ ይመጣል። ወዲያው ግን ያ የመጣበት የምስል ሰው ስለሆነ ነው እኮ ግንቦትን ልክ ሲስለው ወደዛ የወሰደው። ግን ተበልታል። በአብዛኛው ሰው ግንቦት ሲባል ግንቦት 20 ነው የሚመጣበት። ስለዚህ ማበላ አንተ በላ ሰው ግንቦት 20 እንትን ቢለውም ያንን ወዲያው ግንቦት ስለው ግንቦት 20 ነው የሚለው። መዝሙር ዘፈኖችም ነበሩ እነ ግንቦት 20 ምናምን ምርጥ ዘፈኖች አይረሴ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያበረከቱ አይደል? ግንቦት 20ዎች። እሺ በዚህ ላይ እኔና እናንተ እናወራለን። እሺ ቀጣይ ጥያቄ፣ ወላጅ አምጣ ተብዬ የማላውቀውን ሰው ወላጅ ሁንልኝ ብዬ ወስጄ አውቃለሁ። ሰው ይወስድ ታውቃለህ? አዎ ወስጄ አውቃለሁ። ብዙ ጊዜ ልጅ ሆኜ በደንብ ወስጄ አውቃለሁ። ምንድን ነው መነሻው ግን ብዙ ተማሪዎች እንደዛ የሚያደርጉበት? ቤት የሚጠብቅ ግርፋት ነው። ወላጅ አምጣ ከተባል አይ ቲንክ እኛ ብዙ እናደርግ ነበር እንደዛ። እኔ ደግሞ ሰፈሬም ትንሽ አስቸጋሪ ነበር። ተወልጄ ያደኩበት ሰፈር። የት ሰፈር ነበር? እንኮየ መስክ ይባላል። የት ይባላል? ጎንደር አይደል? ጎንደር። እንደዛ ነው ያደግነው። አስቸጋሪ ሰፈር ነው። ቤት ትንሽ ግን አሁንም የተበላው ይመስለኛል። እኔ አንዴ ነው የተባልኩት ማስታወሰው። እሱንም ፋዘር እንዲይዘው ቅርብ ነበረ ትምህርት ቤቱ፣ ራሱ ነው ሄደው። ከዛ ውጪ እንደዚህ ብዙ ሌላ ሰው ካስት እንዳረግ አልተፈረደብኝም። ወይ እዛው ጨርሳታለሁ በጅራፍ እንጂ እንደዛ አላልኩም። እኔ የሆነ ጊዜ ይዤ እኮ ድንገት ያገኘሁትን ልጅ ይዤ እኮ እና ልክ መምህሩ ሲያይ ምንድን ነው አለኝ። ወላጅ አልኩት። መምህሩ መሳቅ ጀመረ። ይሄ ግቢ በአጥር የሚዘለለው አለ እና ዝም ብሎ በተለምዶ የጀግኖች በር ምናምን ይባላል እና ወላጁን ይዤ የሄድኩትን ለመጀመሪያ ጊዜ ሻሸመኔ አብዮት ጮራ ትምህርት ቤት ነውና ለመጀመሪያ ጊዜ የጀግኖች በር ብለው ያስጀመሩት ነው ለካ ከሆነ ዓመታት በፊት ወላጅ አድርጌ ወሰድኩት ሰውየው ሲያየው ይስቃል ዝም ብሎ እና እኔ አልገባኝም። ምንድነው ቸር ምንድነው ምናምን ስለው የዘለልክበትን አጥር ያስጀመረ ሰውዬ ወላጅ ብለው ይሰጥበታል። ራሱ ወደ ሰውዬው ወላጅ አምጣ ተባለ እና በዚህኛው ሶሚክ በልቷል። አብዛኛው ሰው በጣም ትክክል ነው የሚለው። ብዙ ሰው በጣም ወስዷል። የተለመደ መሰለኝ ብዙ ሰው ወላጅ አሉ
አሁን ነው እንደውም እኮ ትምህርት ቤቶች በቀጥታ ከወላጆች ጋር ኮንታክታቸውን ይዘው መረጃ ይዘው የሚደዋወሉት። የግሎቹ ነው የመንግስቶቹ ብዙም ቼክም አያደርጉ። ኮሚኒኬሽን አለው በደንብ አለ። ማን የማን ቤተሰብ እንደሆነ በደንብ ይታወቃል። ተበልታል። እሺ በሰራሁት ስራ አፍሬ ምን ነው ባልሰራሁት ኖሮ ብዬ አውቃለሁ። አልገባኝም። ጥያቄ መጠየቅ ይቻላል? አዎ ይቻላል። የኔን ኦፒኒየን ነው የምጠይቀኝ? የህዝቡን ነው እንጂ የህዝቡን ነው። እሺ መጀመሪያ ቆይ ወደ ህዝቡ ከመሄዴ በፊት አንተ ባልሰራሁት ብለህ የምታስበው ምናምን አሉ? አይ ሚና አሉኝ አሉ ብዙ ናቸው። አንድ ብቻም አይደለም። ይሄን ባላረግ ብዬ ባልሰራ እንደዚህ አይነት ነገር ያልኩት ብዙ አለ። አሁን ሙያ ውስጥ ነው ወይስ እንዲሁ ኢንላይፍ? ሙያ ውስጥም ኢንላይፍም ትምህርት ቤት ሆኜ በተለይ ዩኒቨርሲቲ በብዙ ነገር አሁን እንደዚህ ይበል እንዳትለኝ። አይ ማለት እየተዘጋጀው እንደሆነ ገብቶታል። አይ ነው ስሜታም ኤኒስ አለ እንደ በጣም ማለት ሰው ሆኖ እንደዛ ካልሆነ አይሆንም። ያለሱ መኖር አንችልም። የሆነ አይነት ጸጸቶች አሉት። ጊዜ በጨመረ ቁጥርም በፊትም ውስጥ በጣም በስራው ውስጥ አሉ፣ በደንብ አሉ። ያው ወደ ሁለታችሁም ልመጣ ነው። ተመሳሳይ ዘርፍ ላይ ስለሆናችሁ እኔ ከዚህ በፊት ስም አልጠራም። እናንተው ሙያ ውስጥ ያለ ሰው እንደዚሁ ተመሳሳይ ነገር አንስተን አዎ ባልሰራሁት አሁን እንትን ፊልሜን እኔ ደፍሬ ማየት አልችልም፣ ግን ሰዎች በጣም ጥሩ ነው ምናምን ይሉኛል። እኔ ግን አሁን ከደረስኩበት ያው እድሜም ልምድም ችሎታም እውቀትም እያደገ አይደል የሚሄደው። ይሄ ሁሉ ደርሶ አሁን ሳየው በቃ ምን ሆኜ ነው የዛን የሰራሁት የምለው ስራ አለኝ ምናምን ብሎ የነገረኝ አለ። አይ ሚን ሲኒማ ፕሮሰስ ነው። አይ ሚን በወቅቱ ትክክል እኔ እንደዛ ነው የማስበው። ቀስ ነው ተሳሳትክ የሚባለው ኮምፕሮማይዝ ስታደርግ ወይም ደግሞ ማድረግ እየቻልከው ነገሩ ሆም ብለህ ሳታደርግ ቀርተህ ከሆነ እንጂ ለምሳሌ የመጀመሪያ ፊልሜ በጣም ብዙ እንትኖች አሉት፣ ጸጾች አሉበት። ግን ያ እሱ እዛ ጊዜ የነበርኩት ሶሚክ ያ ነኝ። ከዛ ቀጥሎ የሚመጣው ደግሞ እያለ ይመጣል ነው ሶ አይ ቲንክ እንዳልኩ ነው፣ ፕሮሰስ ነው። አንዳንዴ ሶስተኛ ፊልም ከአንደኛ ፊልም ከሶስተኛ ፊልም ሊሻል ይችላል። ምንም ሲኒማ እንደዚህ ነው። ፊልም አርት ባጠቃላይ ነው እንደ እንትን ፕሮግረሱ ተጠብቆ መሄድ አይደለም። እንዲህ ልትል ትችላለህ የሆነ ጊዜ፣ እንዲህ ልትል ትችላለህ የሆነ ጊዜ። that's fine, that's okay። እኔ ከፕሮዳክሽን ውጭም ሊሆን ይችላል። ያው አንዳንድ ማስጠራቴ አይቀርም ለሚዲያ የሚሆነው መጣል ምን እንጠራለን። አስቸጋሪ ግን ያው ፊልም ውስጥ በደንብ አሉ የምልህ እኔ ያው ፊልም ሙሉ ለሙሉ ስራችን የዲሲሽን ጉዳይ አለበት እና አንዳንድ ውሳኔዎቹ ቆይተው በጣም በቃ እንደው መስማት አለመፈለግ የለም በቃ ለመርሳት መሞከር ምናምን እንጂ የሚያጸጽት ስሜት ውስጥ የሚከቱ ውሳኔዎች አሉ። እኔ እንዲሁ ያለማጋነን በየፊልሙ ውስጥ የሆነ ነገር ይጸጽተኛል። እንደዚህ አላረገውም ነበር የምልባቸው ሶሚክ እንዳለው ግን በፍጹም አላፍርባቸውም። ያው ከራሴ ጋር ሙግት ውስጥ ገባለሁ እንጂ እንደኔ ነው አክሰፕት ማረገው። እኔ የሰራኋቸውን ሁሉንም ፊልሞች አብሬያቸው ቆማለሁ አሁንም ምናምን እና ስቲል ግን ሶሚክ እንዳለው ቅድም ከኔ ያጎደልኩት ነገር እንዳለ የሚሰማኝ ቦታ ላይ አይ ምናምን ላለው እና ጥቀስ ብትለኝ ኤቭሪ ፊልሜ ውስጥ ልልህ እችላለሁ። የሆነች ነገር አይጠፋም። እንደ ግልም እኮ ይቻላል ከፊልም ስራዎች። እኔ አሁን እኛ ይህን ጥያቄ ስንጠይቅ የሚሉ ሰዎች ብዙ ናቸው። አረ ብዙ ነው አረ ምናምን ይላል ብዙ ሰው። አይ ሚዲያ
ለምሳሌ እሺ አንድ ለማውራት ያህል እኔ 3ኛ ዓመት ዩኒቨርሲቲ ተማሪ ያለው ወጣው እና በቃ ከዛ ስመለስ ብዙ ኮርስ ፌዝ አውት አድርጓል ምናምን የወንዶች ጉዳይም መጣ በቃ ምናምን በዛው ሄድኩና ሁሌ ያቺን በጨረስኳት ያቺን አመት ምናምን እላለሁ የሆነ መለስ ማለት እችል ነበር እና ጋፕ ስሰጠው ነገሩ እንዳይመለስ ሆነ እና አሁን እሷ አንዷ የምትጸጽተኝ ቦታ ነች። ኦነስትሊ በሌላ ሳይዱ አልተጎዳውም፣ ግን ማለቅ የምትችል ዝም ብዬ የዘለልኳት ቦታ ነች። መጨረስ እየቻልክ መለስ ብል ከ1 አመት በኋላ ወይም በዛው አመት ትንሽ ብከታተል ስንት 4 አመት ነበር ነው አይ ቲንክ እኛ በሆነ ኮርስ እያደገ ነገር ነው ሄደው 2 አመት ምናምን ጨመሩ። ከዛ የኔ ባቾች አቋርጠ ምን ሰራ? የወንዶች ጉዳይ ማስተርስ በለው እኮ እንደው ፒኤችዲ ነው ይገርማል። አየህ ህይወት ያስቀመጠ አሁን ትምህርቴ በሆን ደግሞ ያንን እድል አጣው ነበር ወይ ትረስት ሚ የወንዶች ጉዳይ ላይ ነው ይችላል ሜቢ ለሚገባው ነገር ነው ያቆመው ሜቢ yes ሌላ ሾው ላይ ምን ያነሳን ነበረ መሰለ በዚህ ጊዜ ከዲግሪህን መልሰህ 5 ሚሊዮን ብር ይሰጥ ብትባል እሺ ትላለህ አትልም? ይሄን ልክ ወደ ሄኒ ስታመጣው በዚህን ሰዓት ኦፍ ኮርስ ውሳኔው የዛን ሰዓት ይቆጭ ይሆናል፣ ግን ሚዛን ላይ ያስቀምጠ የእውነት ማስተርስ አሁን የዛን ሰዓት ተደምሮ ቢሰጥ ይሻላል የወንዶች ጉዳይ ቢሰጥ ይሻላል? አካዳሚክ እውቀት በጣም ጠቃሚ ነው ለማንኛውም ለአርትም በለው ለኤኒንትን አካዳሚክ እውቀት በተለይ አሁን በጣም እየገባኝ የመጣው ነገር አለ አይደል ይሄ አይ እንትን ከሆነ ባትማርም ምናምን የሚባል ነገር አይሰራም። በጣም ኢምፖርታንት ነው። ሰው መማር አለበት። አይ ሚን እኔ ምሳሌ ሾፌር መኪና የሚያሽከረክሩ ልጆች ምናምን በትክክል መማር አለባቸው አለ አይደል በጣም ብዙ ነገር ነው የሚለውጠው መማር ሶ እንትን የሚባል አይደለም አክሰፕት ማድረገው ይሄንን እንትን አሁን ቢጨርስ እኔም አያግሪ ጥሩ ነው መጨረስ ግን የሱ ምንድነው በማቋረጡ የመጣው ነገር ነው። ደግሞ እሱ ደግሞ በኢትዮጵያን ሲኒማ በጣም በብዙ መንገድ ሼፕ ያደረገ ስራ ነበር እንዴ። ዛሬም እኔ የሆኑ ፊልሞች አሉ ደጋግመን ያየናቸው እኔ የወንዶች ጉዳይ ነው የእውነት ነው አንድ 11 ምናምን አይቼዋለሁ። ኤግዛክትሊ ይሄ ማለት ብዙ ሰዎች ቢጠየቁ የሚሉት ነው። እኔ አሁን የዛኔ ብጨርስ ኖሮ ብትለኝ የመጀመሪያ መጣላ እኔ ነኝ። እንዲህም ሆኖ እኔ ተበልቷል። ብዙ ሰው አዎ አለ፣ ግን በጣም ብዙ አይደለም። ጫን የዛት ማቻ አይደለም፣ ቀለል ያለ ነው ይልሃል። እሺ ወደ ሌላ ከሴት ጋር ስተዋወቅ ስሜን አሳስቼ ወይም ቀይሬ ተናግሬ ያውቃል? ዘመኑ ይወስነዋል መቼቱ። ወደዚህ ነው ግን የትኛው ነው? ያ እኔ ስለሚቀርበኝ እዚሁ ልኩ ሄድክ ሶሚክ አም ሹር ቀይረህ ታውቃለህ አንተ? አውቃለሁ። ማን ብለህ? ስምኦን እዛው ነው እኮ እንደውም ሳይመን ምናምን ብያውቃለሁ። እዛው አካባቢ ያለ ለምንድን ነው ግን? አይ ሚን እዚህ ጋር ካለ ቦታ ማላ ያልከው አይ ዶንት ኖ ያው አንዳንዴ በተለይ ይሄ ትምህርት ቤት አካባቢ ፊልም ሴሪሞኒ የመጀመሪያ አካባቢ ምናምን እንደዛ አይነት ከማግባቴ በፊት ዴፊኒትሊ አይ ሚን ከዛ በኋላ ግን አሁን አልችልም መቀየርም አልችልም። አይ ሚን ብዙ ነገር አለ። ኢንተርናሽናል አይዲ አለ። ናሽናል አይዲ ባይዘው ሶሚክን ስሞን የሚልም ሰው እኮ አለ። ሶሚክ ምናምን ስንል አንዳንድ ሰው አጠጋግተው ሶሚክ የሚል አለ። አምጣ 2 አንተ ቀይረህ አታውቅም? እኔ አላውቅም። ከምን ሄኖክ ጥሩ ነው ለነገሩ። ብዙ ሰው እኮ አይደንቲቲውን ለመደበቅ ብቻ አይደለም በስሙም እኮ እንትን ሲሆን ይቀይራል አይደል?
ሄኖክ ከመጽሐፍ ቅዱስ እኔ ሳጭበረብር ነው። አይ እኔ በቃ ድሮም ቀበሌም ፌመስ ነበርኩ። አይችልም እንደውም ፕራውድ ሆኖ ነው አይደል ሄኖክ ምናምን የሚለው ብዙ ሰው አሁን እንደኔ አይነት ሰው ይቀይራል። አዳነን ሊያስታውቅ አይችልም። እና ብዙ ሰዎች ከሚመርጧቸው ስሞች መካከል አንደኛ ደረጃ ላይ ሚኪ፣ ናቲ፣ ሁለት ፊደል። አይ ስሞቹም ትንሽ ሞደርን ይመስላሉ። እንደውም አንድ ጓደኛዬ ምን እያለኝ ነበር፣ እኔ ከ35 እና ከ40 በላይ ያሉ ሚኪዎች ሶስተኛ ስማቸው ይመስለኛል አለ። እየቀየሩ በሚኪ በጣም ብዙ ሰው አጭበርብሯል። ሚኪ ሚሊዮን እሱ ጋር ልታጣላ እኔ አንድ ፍሬንድ አለኝ ሚኪ ብሎ ራሱን የሚጠራ ግን ስሙ ሌላ ነው። ሬሊ እንትን ስም ማንነትን ይገልጣል። አሁን ሶሚክ ያልከው አንዳንድ ቦታ ፌመስ የሆኑ ሰዎች ስማቸው ብቻ የሚታወቁ ሰዎች አሉ። አሁን እኔ ማውቀው ሬዲዮ ላይ ያለን ስም ምናምን ይታወቃል፣ በአካል ማንም ሰው አያውቅም። ስለዚህ ሰው ችክ ምናምን ስጠብስ ምናምን የሚታወቁ ስሞች ካሉ እንትና ነህ ካልክ እንትና መባል ስለማይቀር ቀየር አድርገህ ላለመታወቅ ታደርጋለህ። አንዳንዴ ደግሞ ልክ እንደ አዳነ ምናምን አይነት ስም ሲኖር ግን ደግሞ ያው ችኮች ሴቶቻችን ጥሩ ስም ይወዱ የለ ቀየር አድርገህ ደግሞ ትናገራለህ። ግን ያድነኛል የሚል ስሜት አይሰማም። ያድነኛል ሲባል በቃ ይማ እንደበላሁት እርግጠኛ በቃ ሳህኑ ውስጥ ምንድን ነው? ምን እየተካሄደ? 1000 ነው የሰጠኸው? 2000 ብር። በጣም ብዙ ሰው ቀይሯል። በጣም ብዙ ሰው እስካሁን ድረስ ይሄ 2000 ብር ነው። 4000 ብር በአምስቱ አንጫወት ስንት ነው? ባለኝ በጠቅላላው አይቀርም። ጠቅላይ ባለኝ ጠቅላይ አይቀርም። እሺ ሳህኑ ላይ ልድረስ እንጂ አምላክ ኢትዮጵያን በተለየ የሚሳሳላት ይመስለኛል፣ ወይ ደግሞ በተለየ አይን የሚያያት ይመስለኛል። እዚህ ቢሆንስ ዝም የለም። ሰው እንደዛ ነው የሚያስበው። ኦፍ ኮርስ እንዴ ቀድሞ ሶሚክ እዚህ ጋር መጣ። ቅድሚያ ነው እንዴ? ስለዚህ ያው ልመልሰው ነው ወይ እዚህ ጋር እዚህ ላድርገዋ ከተበላው ላይ እርግጠኞች ናችሁ? ጥያቄውን ልድገምላችሁ። እሺ አምላክ ኢትዮጵያን በተለየ የሚሳሳላት ይመስለኛል። ስለዚህ እዚሁ ነው ኢትዮጵያን በተለየ ላውጣውና ሳህኑን ብቻውን የመጀመሪያ ይሄን አንተ ምንድን ነው የምታስበው? ይሳሳላታል ብለህ ታስባለህ? አብዛኛው ሰው እንደሚያስበው ያው እግዚአብሔር ለሁሉም ይሳሳል። አሁን ግን በተለይ ኢትዮጵያ ቦነስ ያላት ይመስላል። በምን አላውቅም። ከጣጣት ይበልጣል አይደል የሚባለው? በእኔ ፖይንት ኦፍ ቪው የሚያደላ ይመስለኛል። እንግዲህ አሜሪካ ሲሄድ ደግሞ ጠይቀኝ እንጂ ያው አምላክ ለሁሉም ሁሉንም የፈጠረ እሱ ነው፣ ለሁሉም እኩል ነው። ግን ኢትዮጵያዊ ሆኜ ሳስብ ያላት ሪሶርስ ብዙ ነገሮቹ ምናምን ሃይማኖታዊ ቫሊዎቹ ምናምን አይ እንዴት መርጦናል። የሚመረጥ ህዝብ አለ አይደል? ባይብል ውስጥም እንደሚባለው ዋን ኦፍ ያው እዚሁ ጋር ስለሆንክ የተመረጠ ሰው ምንድን ነው የሚሰጠው? አይ ሚን ምንድነው አይ ቲንክ ኢትዮጵያዊ መሆን ነው የሚበቃው ለዚህ ይሄንን ለማለት። ምክንያቱም አንድ ኬንያዊ ብትጠይቀው ኬንያ ሄደ ትረስት ሚ ኬንያ የተመረጠች ነች ይላል። ካሜሮናዊም ካሜሮን የተመረጠች ነች ብሎ ያስባል። እንደዛ ነው የሚሰማኝ እኔ። የኛ ግን ኤክሰፕሽናል አይደለም ሰው። አይ ቱፋር እንወስደዋለን እኛ በእርግጥ ቢኮዝ ሪሊጂየስም ስለሆንን ከእግዚአብሔርም ጋር ያለን ቁርኝት አለ ነው ብዙ ነገር ነው። ግን እንደዛ ለማሰብ ልክም ነው ብዬ አላምንም። እንደዛ ነው ማሰብ ያለብን። ልክ ማሰባችን ልክ ነው ነው? አዎ በጣም ልክ ነው። እንደዛ ነው መታሰብ ያለበት። ያው ከነ መከራ እኮ አለ
ምን አርገን ነው ትላለህ እኮ የሆነ ጊዜ ምን በድለን ነው ምን አርጋ ነው ሀገር ትላለህ። ግን ደግሞ at the same time ምሳሌ አስታውሳለሁ የሆነ ጊዜ እኮ መንግስት ሳይኖር ዝም ብለን ኖረናል እኮ አይደል? የሆነ መሀል ነገር ላይ በእኛ እድሜ እንኳን በጣም ብዙ ነገር አለ። ይሄ በተለይ ፈሪሃ እግዚአብሔር እንትኑ በጣም ነው የሚያስገርመው። ጥያቄው የኛ ህዝብ ለፈጣሪ የተለየ ቦታ ይሰጣል አይደለም? ፈጣሪ ለኛ የተለየ ቦታ ይሰጣል ብለን እናስባለን። አዎ ልክ ነው ብለን እናስባለን። እኔ አሁን ለምሳሌ እኔ ሪሶርስ አነሳ። በነገራችን ላይ ጥያቄ ማንሳው ለምሳሌ ከሃይማኖት አንፃር ስታየው ሁሌም ሪዘርቭድ ትሆናለህ። በቃ አይደለ ቁጥብ ለመሆን የሆነ ነገር ምናምን ትሞክራለህ። አሁን ግን ሪሶርሳችን የተለየ ነገር አምጥቶልናል ወይ? የምንፈልገውን እያገኘን እየኖርን ነው ወይ? ለምሳሌ መልክዓ ምድሩ ምናምን ልንል እንችላለን። በጣም ብዙ መልክዓ ምድራቸው ጥሩ የሆኑ ሀገራት አሉ። ግን እኛ በተለየ ተሰጥቶን እስካሁን ለምሳሌ ሶስተኛ ዓለም ላይ ያለን በጣም ድህነት የሚፈታተነን ከጦርነት በጣም መላቀቅ ያልቻልን እርስ በርሳችን ተስማምተን መኖር ያልቻልን ምናምን የሚባሉ ዝርዝሮች አሉት በሃይማኖት ከሚነሱት ውጭ ከሃይማኖት አንጻር ከምናነሳው ውጭ። ስለዚህ እኚህ ሁሉ ነገሮች ተደምረው አሁንም በደንብ ፈጣሪ አድልቶልናል። ምንድነው መሰለህ ምሳሌ በኑሯችን በጣም ድሃ የምትለው ሶሳይቲ ገጠር ነው ያለው። ግን ድሃ ምን አይነት ምንድነው ድሃ? so you need to define that ድሃ ምንድነው? ገንዘብ የትኛው ድህነት ወይስ የአእምሮ ወይ ምን አይነት ድህነት ነው? that's the point. I mean አንድ አሜሪካዊ የሚኖረው ኑሮ አንድ ጎጃም ውስጥ ያለ ምስኪን ገበሬ ላይኖረው ይችላል። ግን ጎጃም ውስጥ ያለው ገበሬ ደግሞ በጣም ሄልዚ ሊሆን ይችላል። ያኛው he might not ላይሆን ይችላል። በጣም ፋንሲ መኪና እየነዳ ምናምን በሆነ መንገድ መመረጥ በምንድን ነው የምትመዝነው ነው ስታንዳርዱ መመዘኛው ምንድን ነው? እሱ ማተር ያደርጋል። ከዛ ፐርስፔክቲቭ ከዛ ሁኔታ ስታየው እኔ አይ ፊል ላይክ በጣም እግዚአብሔር መርጦናል ወይም ደግሞ ለኢትዮጵያ at some point ያደላል ብዬ አምናለሁ። ቀስተ ደመና እኛ ሀገር ብቻ ያለ የሚመስለው በጣም ብዙ ህዝብ አለ። ግን ምንድነው ቀስተ ደመናን ደግሞ የማርያም መቀነት ብሎ ደግሞ ኢንተርፕሬት አድርጎ ምናምን ደግሞ ኢትዮጵያዊ ነው እሱን ነው የምልህ። የሆነ ነገር ስንወስድ ወስደን የራሳችን አድርገን በደንብ ይሄ ዝም ብሎ አይደለም የሆነ ነገር አለው። አይ ሚን በጣም ኢትዮጵያን ሮማንቲሳይዝ እያደረኩ ወይም ደግሞ ኢትዮጵያን የተለየ እንትን ነገር ነች ላይሆን ይችላል። ግን ይጠይቋል እኮ አንድ ኬንያዊ ኢትዮጵያ ከኬንያ እግዚአብሔር ከኬንያ ኢትዮጵያ ለይቶ በምን ሊያይ ይችላል ተብለህ ልትጠይቅ ትችላለህ። በጣም ቻሌንጂንግ ነው። ኬንያን ማወቅ አለብህ ቱ አንሰር ይሄንን። ግን እኔ አይ ኖ ለኢትዮጵያ ምን እያደረግን እንዳለ በዚህ መከራ ውስጥ በምን መንገድ ፕሮቴክት እያደረጋት እንዳለ እንዴት እየጠበቃት እንዳለ አያለ። ሰሞኑን መሬት መንቀጥቀጥ ተነስቶ እኮ እግዚአብሔር ሊጣላን ነው እንዴ ያለ ነው። ገና ሊጣላን ነው ገና አቶም ተቸግሮም ለበጎ ነው ይላል። አንድ ሩዋንዳዊ ይመስለኛል ጋዜጠኛ እዚህ መጥቶ ትንሽ ቆይቶ ሲሄድ የኢትዮጵያን የሚደንቁኝ 23 ነገሮች ብሎ ጽፎ ነበር። ለምሳሌ በጣም የራበውን ሰው ባለባበሱ እንጂ በፊቱ አትለየውም። መንገድ ላይ ታው ርቦት ፊቱ ብራይት ነው። የሆነ ቦታ ሄደ ፊታቸው ምናምን በቃ ሁሌም ብራይት ነው ምናምን ይላል። የሆኑ ሀገራት ላይ ስትሄድ በቃ ደስተኛውም ሰውዬ ፊቱ ጭፍግግ ያለ ነገር ነውና ከሚገርሙኝ ብሎ ደግሞ ከጻፈው ውስጥ የመጀመሪያው ዓለም ላይ ራሳቸውን ልዩ ፍጡር አድርገው ያስባሉ። እኛ በጣም የተለየነን ብለው ያስባሉ። ዓለምን ሁሉ በጦርነት እንዳሸነፉ አድርገው ፕራውድ ያደርጋሉ። ከዛ ደግሞ አሁን ያልከውን ልክ ከፈጣሪ ጋር ቀጥታ ልዩ የሆነ ከየትኛውም ሀገር በላይ ፈሪሃ እግዚአብሔር ያለው ህዝብ ኢትዮጵያና ኢትዮጵያዊ ብቻ ነው ብለው ያስባሉ። ምናምን ብሎ አስቀምጧል። እናስባለን። ምንድነው ፖይንት እኮ ግልጽ ነው። ግን ምንድነው ኢትዮጵያ በዚህ አይነት መታደል ውስጥ ነች። ኢትዮጵያ ግን ኢትዮጵያ መታደል ውስጥ ነች። ኢትዮጵያውያን ስንል ሌላ ነው። አሁን ባለው ሪሶርስ እየታበይንበት ነው ወይስ እየሰራ ሌላ ነው? ተጠቅመናል አልተጠቀምንም ሌላ ነው እንጂ በትክክል እኮ ነገሩ አንተም አበላትም
አይ እኔ በጣም አሪፍ ቆይታ መጣ። ያለንን ነገር ተጠቅመነዋል አልተጠቀምነውም ነው እንጂ ፈጣሪ አድርቷል አይደል? አዎ በደንብ አለን። ምንም በላው አይ ቲንክ ከህዝብ ጥያቄ ሳይሆን ዝም ብለው እዚህ ነው በቃ ገብቶኛል። ሰው አይደለም ምንድነው መሰለ የሁለቱ ልዩነት ሰው ፖዝ ያደርጋል ብዙ ሰው ስንጠይቀው ማለት ነው ነው ግን አዎ ትክክል ነው አድልቷል ይላል። ለምሳሌ ቅድም ያልኩ አብዛኛው ሰው በየትኛውም በለው በእስልምናውም በለው በክርስትናው አሁን ፈጣሪ አላደላልኝም ማለት አይፈልግም። አንዳንድ ሰው አይቷል ተቸግሮ ፈጣሪን አያማርም። ተቸግሯል እንደ አንዳንዱ በሆዱ ምንም ሊል ይችላል። ምን ነው ፈጣሪ ምን ነው እንደዚህ ሊልህ ይችላል። ግን ቀጥታ ይሁን ለበጎ ነው የሚለው። ይሄ ሰውዬ በየትኛውም መንገድ እንደ አንድ ኢትዮጵያዊ ኢትዮጵያ ማን ነው ፈጣሪ ለኛ አላደላም ማለት አይፈልግም። ግን ደግሞ በጣም አድልቷል ማለት አይፈልግም። ለዛ ነው እዚህ ጋር የሆነውና አንተ የበላኸው ልልህ ነው። እሺ ምን ያጠራጥራቸዋል? ዝም ብለው እንትን አይደል ታዲያ እቺ ደስ ትላለች። እሺ ባለ 4000 ነው 8000 ስላለ እሺ ምን እናድርግ? በ4000 ኒት በአራቷ እቺ ደስ ትላለች። ወንዳ ጥያቄ ስለ ኢትዮጵያ ቢያንስ አንዴ አልቅሼ አውቃለሁ። ስለ ኢትዮጵያ ቶሎ ልቅደም እባክህ ይቅርቧል። ስለ ኢትዮጵያ ቢያንስ አንድ ጊዜ አልቅሼ አውቃለሁ። ህዝቡ ያለቅሳል ኢትዮጵያን አስቦ ነው የምትሉት። ኢትዮጵያን ድንገት አስቦ ኢትዮጵያ ብሎ ያለቅሳል። ስለ እንባ ነው ማውራው ያለቅሳል። እሺ እኔ አሁን ስቴዲየም አልቅሻለሁ ስንሸነፍ ቱኒዚያ ስታሸንፈ እንደዛ ከሆነ አይ ቲንክ በሰዓቱ የኳሱ ነው ለኢትዮጵያ ነው። አዎ በቃ ያቺ ቅድም ያልናት የተመረጠችው ኢትዮጵያ እንግዲህ በምትጠይቋቸው ሰዎች ናቸው የጠየቃቸዋቸው። ማስፈራሪያ ይባላል። የት ነው የጠየቃቸዋቸው ሰዎች በጣም ማተር ያደርጋሉ። ግን አይ ሚን አሁን የሚያለቅስ በጣም ብዙ ሰው ያለቅሳል ብዬ አስባለሁ የኢትዮጵያ ጉዳይ በተለይ በደንብ ከኢትዮጵያ ጋር በደንብ አይ ሚን ብቻውን ሆኖ ሊያለቅስ ይችላል። ብዙ ነገር አስቦ ሊያለቅስ ይችላል። አይ በሌላ ጉዳይ አልቅሶ አያይዘውት ስለ ኢትዮጵያ ነው ሊል ያረጋል። እንደዛም ከብዙ ከራሱ ተነስቶ በቃ ኢትዮጵያ እንዲሆነች ነው የሚለው መጨረሻ እንዲሆነ ኢትዮጵያ እንዲሆነች ነው ኢትዮጵያ እንዲነች ነው የሚለው። ግን የእውነት አሁን ኢሚግሬሽን አካባቢ ሄዳቸዋል መቼም አሁን ላይ በጣም ፓስፖርት ለማውጣት የሚፈልገውን ህዝብ አይታቸዋል። አሁን ላይ የሚባለውን ነገር በደንብ ያው ትሰማላችሁ ብዙ ሰዎችም ጋር አሁን ዝም ብሎ አንድ ከኛ ጀርባም ያሉ ልጆች እንዲህ መንገድ ላይ ያሉም ሰዎች ዝም ብላ አንድ 10 ሰው ብታራ ምን ያህል ሰው ቶሎ በእርግጥ ብዙ ሪዝን አለው ማለት ከሀገር መውጣት መፈለግ ሀገርን መጥላት አይደለም። ግን አሁን በዚህን ሰዓት ቁጭ ብሎ ወይኔ ኢትዮጵያዬ ብሎ አዝኖ የሚያለቅስ ሰው በደንብ አለ ብላችሁ ታስባላችሁ? እምነታችሁ ደስ ይላል። ኢሚግሬሽንም ይለከሳል ለመውጣት ይለከሳል። ሌላ ሀገር ተውሮ ለመመለስም ይለከሳል። ኢትዮጵያ እኮ እንደ የተመረጠች ነች። አንተ አስለክሳለች አምጣ ውስጥ አይ ቀልደኞች ናቸው። ይሄን እኮ ነው ትረስታ እናደርገው ምን የት ይሁን በምንድን ነው እናከው? አይ መለስከው። አብዛኛው ሰው እውነት ለመናገር እንዳላችሁት በጣም ኢሞሽናል የሚሆን ሰው አለ። በተለይ በእድሜ ገፋ ያለውም አንዳንዱ ቁጭት ያለበትም የሀገር ፍቅር የሌለው ሰው ይገኛል ብዬ አላስብም። ሁሉም ሰው የሀገር ፍቅር ይኖረዋል። ግን አዝኛ አውቃለሁ ምነው ሀገሬ ብዬ ግን ማልቀስ በፍጹም ማልቀስ ደረጃ እንዴ ምናምን ያሉ ብዙ ሰዎች ናቸው። እኔ ኢትዮጵያን አስቤ ሄጄ ከማልቀሴ በፊት የራሴ ኪሴ ነው መጀመሪያ የሚያስለቅሰኝ። ስራ ማጣቴ ነው መጀመሪያ የሚያስለቅሰኝ ምናምን እንጂ እኔ ግን እንደ ሁኔታው ሳይሆን የኢትዮጵያ ሕዝብ የሚያለቅስ ነበር የሚመስለኝ። አይ ሚን ያለቅሳል ጉዳዩ ነው እንጂ የሚያስለቅሰው ጉዳይ ነው እንዴ። ችግሩ ምንድነው? ወንድ ብቻውን ነው የሚያለቅስ።
ተሰገኝ ገብረመድህን እና ኢንተርቪው ላይ አይሰጥ እንዴት አናለቅስም አሉ። ገርመኛል። ኧረ ጉድ አናለቅስ ሰው ደረቅ ሆኗል። በጣም ያሳዝናል። አንድ ያልቅሽ እንደው ጭራሽ አሁን እኮ የምታስለቅስ ሀገር ሆናለች። እሺ ቀጣይ እንግዲህ አሁን ስለዚህ መልሱ ግን ምንድነው አልከኝ? በጣም ስህተት ነው እንዴ እዚህ ጋር ጭራሽ አይ በቃ ከት አለቅስም ሰው በኢትዮጵያ ጉዳይ። ቅድም ያልከው አይነት ስሜት እኮ ይኖራል። ለምሳሌ እግር ኳሳዊ ስሜት ልክ ሲሸነፉ ምናምን ተናደ፣ አትሌቲክስም ላይ ምናምን በዛሽ ሞመንት ልትሆን ይችላለች። ግን ለሀገር አስበ አሁን ለምሳሌ ያለውን ጦርነት ያለውን ነገር አስቦ ብሎ እውነት ግን ነው ይሄን ድጋሚ ቢታየው እኛ ሰው የመለሰን ሳምንት ብንመጣ ብዙ ሰዎች በዚህ ጉዳይ ቤታችሁ ልትወያዩ ሳምንት ብንመጣ ይሄን ነገር ታይቶ እቺም እሺ ቀጣይዋ አሁን ቀጣይ ለሚበላው ሰው ነው ይሄን መልሼ የምሰጠው። እሺ አራቷ በቴሌቪዥን የምሰማውና የማየውን ዜና እውነት ነው ብዬ በትኩረት እከታተላለሁ። ህዝቡን ነው ህዝቡ ህዝቡ ከሆነ ነው ህዝቡ ካላለቀሰ አሁን ይህንን ዜና እየሰማ እውነት ነው ብሎ ነገ ይዘንባል የሚለውን ልናምን እንችላለን። ብዙ ጊዜ እኛ ሀገር እኮ ዝናብ የነገው አሁን እኮ አይነገርም። ያለፈው ሳምንት ፍላሽባክ በቃ እዚሁ ነኝ ቀድሞኛ ሶኒክ። እሺ ታያለህ የራት ሰዓት አይደል? የራት ሰዓት አይደል? በግድ ተከፍቶብህ ነው ወይስ? ባይ ዲፎልት ማያቸው እንትኖች አሉ፣ ጣቢያዎች አሉ። እዛ ውስጥ ዜና ይገጥመኛል። ግን አመለጠኝ ምናምን ብዬ አልጸጸትም። አሁን ዜና እንደ ልብ ይደጋገማል። ደግሞ የተጣሩትና የተመረጡትን በሶሻል ሚዲያ ይመጣሉ። ስለዚህ እንደ ድሮ በሬዲዮ እንደምንሰማው አይደለም። ቁጭቴ ግን ካለ እሰማለሁ። ለፊልም ሰሪ ይጠቅማል ይባላል ዜና። ከጥቅም አንጻር ነው የሚያው ማለት ለስራው ነው እንጂ አቨሬጅ ከመቶኛ ዜና እያየ ምን ያህሉ ፐርሰንት እኛ ሀገር አሁን ዜና ልክ ነው ብለታል ድረስ ያደርጋል የኛ ህዝብ። ይሄ ማለቅ ሰው እኔ እኮ እዚህ ጋር ላድርገው የምልህ ለዛ እኮ ምን ያህል መሀል ላይ ህዝቡ ወይ አንተ 50-50 አይደል? 50-50 የምልህ ፋክቶችም አሉ ኢ ፋክቶችም አሉ። እሺ ሶሚክስ ታያለህ? ግን ዜና ለመጨረሻ ጊዜ ዜና ቲቪ ከፍተህ ዜና ያየኸው? በፍጹም በጣም ቆየው። ሜቢ እንትን ፍቅር እስከ መቃብር ነው ሲተደረገ ቀን እሱ ሜቢ እንጂ አላየሁም። ቆየው ዜና ካየሁ አሚን አላይም። ቴሌቪዥንም አሁን ቤታችን አንከፍትም ለልጆች ስል አይከፈትም። ግን ዝም ብሎ ከጠየከኝ ስለ ዜና ሁሉንም ዜና በጥርጣሬ ነው ማየው። በቃ አልችልም። ሁሉንም አላም ምንድነው እሰማለሁ፣ አያለሁ፣ ግን እርግጠኛ ሆኜ ትክክል ነው ይሄ ዜና ብዬ ግን እርግጠኛ ልሆን አልችልም። ይሄ የሁሉም ኢትዮጵያዊ ስሜት ይመስለኛል። ብዙ ሰው እንደዛ ነው አሁን ላይ ዜናን ከሁሉም ነው። በነገራችን ላይ እኛ የጠየቅናቸው ሰዎች ከሁለቱም አንጻር ሰው ዜናን ያምናል፣ ዜናውን ግን ጥርጣሬ በውስጡ አለ። ዜና ያያል፣ ይከታተላል። ከሁለቱም ማለት ለምሳሌ ከመንግስት ወገን የምትለው የመንግስት ሚዲያንም ከመንግስት በተቃራኒ ያሉን ሁለቱንም ሲያዩ ሁለቱም ጋር ጥርጣሬ አላቸው። ፕራይቬት ላይ ያሉትንም ሲያዩ አይ እቺ እንኳን ተጋናለች ይላሉ። እዚህኛውም ጋር ያሉትም ሲያዩቸው አይ እነዚህም ትንሽ አበዙት በተወመቱ አሉ ይላል። ስለዚህ ትራስት ማጣት በጣም እንትን። እሺ የመጨረሻ ጥያቄ ስህተት ነው በጣም አይደለም ነው? አዎ ስህተት ነው። የመጨረሻ ጠቅላይ ጥያቄ ነው። እሺ ጠቅላይ ነው ይሄ? አዎ ጠቅላይ ነው። እሺ
የሃይማኖት አባት ሳገኝ መንፈሳዊ ለመምሰል እጥራለሁ። እዚህ ይሁንና እዚሁ አካባቢ ነው። ልቀይር እንዴ? ቀድሞሃል ሶኒ፣ ከሁለት አንዳችሁ መቀየር ይችላል። ልቀይራ ላክረው። እንዴት ነው የሃይማኖት አባት ሲመጣ? ቆይ ሶሚክ ቀድሞ ስለመለሰ አጎናብዛለሁ ጨዋኔ እንዲህ ምናምን ብዬ አይ ሚን ቬሪ ታፍ እሳቸውም ደስ እንዲላቸው አይደል? ብዙ ሰው እንደዛ ነው። እኔ እንግዲህ አሁን ከቀየርኩት ሀሳብ አንፃር ብዙ ሰው በጣም ኢሚቴት ሊያደርግ ይችላል እነሱ ፊት። አንደኛ ግሬሳቸው ምናምን አለ፣ ግን ደግሞ ከልጅነት የምታድግበት ምናምን ነው። ከጓደኛ ጋር እንደምታወራው ከቤተሰብ ጋር እንደምታወራው አይሆንም። ባይዘዌ አሁን በእኔ የኦርቶዶክስ አባቶችን ብቻ ሳይሆን የሙስሊም አባቶች ራሱ አገኝ ተመሳሳይ አይነት ቫሊዩ እነዚህ ሰዎች መንፈሳዊ በሆነ መንገድ ነው እንትን የሚያደርጉት የሚለው ነገር ስብር ያደርጋል። እና ሜቢ ከርቀት ስትሳደብ ሁሉ ሰምቶ አውቶማቲካሊ ግን እንዳየ መቀየር ይጠበቅበዋል። ታረጋለህ፣ ትወናው ያስፈልጋል ይመስለኝ። እና ይሄኒ ለማን ነበር ሰጣለሁ ያልከን? ስም አልነግርም ማለት ነው። አዎ ፐብሊሳይዝ እንትን መሆን የለበትም፣ ግን በሆነ መንገድ የኢትዮጵያ ሕዝብ እንዲያውቅ አደርጋለሁ። ሶኒክስ? እኔም ስም አልጠቅስም እንጂ ወስጄ እሰጣለሁ። አዎ 10 አረ የሚያዘው ቀድመህ እኮ ብትነግረኝ አትሼ ነገር ብር እንዳለው ድሮ ነበር የሚያልቀው ነበረ። ይሄ ነበር ልክ ይሄኛው ነው ከአብዛኛው ሰው አውጥ ያስጠራኛ እንትን ይለፈኝ አንድ 3 ይላል። በጣም ነው የማመሰግነው። በጣም ደስ የሚል ቆይታ ነበር ያደረግነው። ቴንክ ዩ በጣም ጋይስ። እኛም እናመሰግናለን። በጣም የምናከብራቸው የምንወዳቸው ገና ብዙ የምንጠብቅባቸው ሄኖክ አየለ፣ ሰሞን ይስሞ የሁለታችሁም አክባሪ መሆኔን መግቢያ ላይ ተናግሬያለሁ። እደግመውና እጨርሳለሁ። ከኛ ጋር ስለነበራችሁ እናመሰግናለን። አብዛኞቹ ያነሳናቸው ጉዳዮች ላይ በያላችሁበት ተወያዩ፣ ተከራከሩ። የትኛው ነው ልክ የሚለው አብዛኛው ሰው የሚያስበው ወይም የሚስማማበት ሀሳቦች የትኞቹ ናቸው? እዚህ የምንወያየው አንድም እናንተ ቤታችሁ እንድትወያዩ ጭምር ነው። በያላችሁበት መልካም ጊዜ ይሁንላችሁ። ሳምንት ከሌሎች ደማቆች ጋር እንገናኛለን። የሳምንት ሰው ይበለን።